አሁን እኔን የመሰለ ሰው በዚህ በምድር ላይ ያለ የለም፣ እርግጠኛ ነኝ። እዚህ ራሱ ያሉት ያሉ አመዳሙት ሲያስጠሉ ምን ይመስላሉ? እኔ እነሱም በሆን ራሴን ነው ማጠፋ። ግርማ ሞገሴ ራሱ እኮ በቂ እኮ ነው። ታዲያ ይኸው ጽድት ያልኩ ሰው እኮ ነው። ይኸው ከሩቅ አሁን የሆነች ልጅ እያየችኝ ነበር። አሁን ስልኬን መታ ልጠይቀኝ ኩሉን አሁን እየመጣች ነው። ኩሉን በቃ ኩሉን ከሩቅ እያየሁ ነበርና ከይቅርታ ጋር ስልክን ትሰጠኛለህ? ይቅርታ ፍቅረኛ ላይ ከየት እንዳመጣሁ ባላቅም ሆስፒታሉ ስልክ መጠቀም አይቻልም። ደግሞ የመድኃኒት ሰዓት ደርሷል። እሺ እውነት ከረጅም ጊዜ በኋላ ስላገኘሁሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ የምልሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማ ሲሰነዝር? አንቺ ደግሞ ለፊቴ ነዋ። ማለት ይደበድብሻል? ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ሊያደርገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲድ ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይኸው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በያሁን ቶሎ ሊድ እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም ብዬ አኮርፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው። እንኳን ደስ አለ፣ ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳተ ምንድን ነው ባዶ እጅን ከምትሄድ ብዬ ነው። አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበረው። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራው መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ? እግሬን እኮ ነው ያመመኝ። አንዱንም። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከትናንት ጀምሮ ቂጤን እያሳከከኝ ነው። ምን ላድርገው? ከኪዋ። እሺ ሄሎ ዶክተር፣ ከወለድኩ 2 ሳምንት ሆኖኛልና አሁን ሴክስ ማድረግ እችላለሁ? አሁን ስራ ላይ ነኝ፣ በኋላ ደውይ። ሄሎ ዶክተር። አቤት። የተበላሸ ምግብ በልቼ ነው መሰለኝ ከትናንት ጀምሮ እያስቀመጠኝ ነው። ምን ላድርግ? እኔ እንጃ። ዳይፐር። ሄሎ ዶክተር፣ ምግብ እየበላ ልጄ አይኑን በሹካ ወጋው እና አሁን ምን እናድርግ? በማንኪያ ብሏ። ሄሎ ዶክተር፣ ከፍቅረኛ ጋር እየተጨቃጨቅን በንዴት መርዝ ጠጥቶ አረፋ እየደፈቀ ነው። ምን ልስጠው? ሰላሙ ፋርማሲ አለ? ሄሎ ዶክተር፣ ፍቅረኛ መጠጥ አጠጣ አፍ ይሸታል እያለችኝ ነው። ምን ላድርግ? ፍቅረኛ ቀይር። እሺ ነውጣ እንጂ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከፍቅረኛ ጋር ሴክስ ልናደርግ ስንል እንትን ያልቆም እያለኝ ነው። ምን ላድርግ? አጠገብህ መቀስ አለ? አዎ አለ። ቁረጠው። ቆረጥኩት። ከዛስ? ሄሎ ዶክተር። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለህመሙ ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞር ያለሽ አይደለ? ደላላ እንዳየው ብቻ። እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል። ማለት አንተ ዶክተር አይደለ? ሐራኒ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። እንኳን ማርያም ማረች። ቆይ እንደውም የልጅን ፎቶ ላሳያችሁ። ይሄው። ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ እግሩ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪው። ጥሩ ጸባይ ያለው ግን ይመስላል። ወልደሽው ነው ጋግረሽው ነው? ወይኔ ታድለሽ፣ የቤት ውሻ አገኘሽ። ስሙን መቻል ብየዋለሁ። ከፈለግሽ ቡቺ ብለሽ ጥሪው። አይዞሽ፣ ዋናው ጤና ነው። ሌላ መውለድ ትችያለሽ። ቆንጆ ልጅ ነው። ለእናቱ ይቅርታ፣ ከምን ነበር የወለድሽው? ልጅ እኮ ጸጋ ነው። እና ይሄ ምንድን ነው? እስኪ ለአንድ ቀን አውሽኝ። አይጥ እያስቸገረኝ ደግሞ ማዘጋጃ እናየው። በመርዝ ነው የሚገሉት። ደግሞ ዶክተሩ ሲያድግ ይሻሻላል ብሎኛል። ሲያድግ የማይበላ ነው። ትንሽ እኮ አሞት ነው። እና አሳክሚያ። አገሩ በሙሉ የእንስሳት ሐኪም ቤት አይደል? መቼስ ይሄን ወለሽ አጥሚት አጠጭም። አረቄ ይዘን እንመጣለን። ግን የት ነው የምንጠይቅሽ? አንበሳ ግቢ ነው መቼስ። የት አባቷ በክት። የኔ ፍቅር፣ ከዚህ በኋላ መቀጠል የምንችል አይመስለኝም። ምን አባል አልኩ አንተ በክት። በት ልጅ
ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆንዳ እናንተ ስንት ነገር ካረኩ አንተ እበት ይኸውልህ ትሰማለህ? በሞቷ አባት አጥንት ነው ቂጠንም ወጋ አለቀም። እሺ ለእናትም ንገራት። እሺ ላገኛት እንዲህ በኩርኩም እበጣልሃለሁ። ይኸውልህ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ደፋር። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ። የት ነው የምትሄደው? ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቆረጠው አላልከኝም እንዴ? ጫፉን ነው። ጫፍ የለውም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ፣ ከዚህ በኋላ ሚስት አይኖረኝ። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ እንጂ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት ነው። እንደሱማ አትበል። መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ይልድ ማጠን አለኝ። ትፈልጋለህ?